ዘመቻ በቁጥር አንድ የሚካሄድባት ሀገር ብትኖር ኢትዮጵያ ነች። በቁጥር አንድ ቢቢሲ ይዘምትብናል፣ ሲኤንኤን ይዘምትብናል፣ አልጀዚራ አንዳንዴ ይዘምትብናል፣ የእንግሊዝ ጋዜጦች ይዘምቱብናል፣ የአሜሪካ ጋዜጦች ይዘምቱብናል። እጅግ በጣም ሰፊ ዘመቻ ነው የሚካሄደው በኢትዮጵያ ላይ። አንዳንድ ጊዜ ድርቅ እህል አጭበረበሩ ይሉናል፣ አንዳንድ ጊዜ የሰብአዊ መብት ጣሱ ይሉናል፣ ሌላ ጊዜ ኤንጂኦ ዘጉ ይሉናል። አሁን ያመጡት ነገር ልማት ያመጣች ነው ግን በአምባገነንነት ስር ነው ልማት የምታመጣው ብለው ልማታችንን ሊክዱ የማይችሉበት ደረጃ ላይ ሲደርሱ የአምባገነንነት ውጤት አስመስለው ለማሳየት ሙከራ ያደርጋሉ። እነ ኮሪያ የዚህ አይነት ፈተና አልገጠማቸውም። እኛ ኒዮሊበራሊዝም በተጠናከረበት ዘመን በመፈጠራችን ምክንያት ዘመቻው በማያቋርጥ ሁኔታ በማያባራ ደረጃ የሚካሄድበት አገር ሆነናል። ይሄ ከነ ኮሪያ ጋር ያለን ልዩነት እንደሆነ ማየት የሚቻልባቸው ሁኔታዎች አሉ። ሁለተኛ እነ ኮሪያ የአንድ ብሔር ሀገር ናቸው። የአንድ ብሔር ሀገር በመሆናቸው ብዙነት አልነበራቸውም ብለናል። ስለዚህ በብሔር ስም የሚነግድ ህብረተሰብ አልነበራቸውም እነሱ። እኛ የብዙ ብሔሮች ሀገር ነን። የብዙ ብሔሮች ሀገር በመሆናችን የሆነ ኪራይ ሰብሳቢ ጥቅም ስትነካ የብሔር ካርድ ይመዛል። የበየድርጅታችን የምናውቀው ነው። አማራ ክልል የሆነ ኪራይ ሰብሳቢ አዝማሚያው ሲገባ አማራ በመሆናችን አድሎ ስለሚፈጸምብን ነው ብሎ የአድሎ ተደረገብኝ ብሎ ካርድ የሚመዝ ትንሽ አይደለም። ትግራይ፣ ኦሮሚያ፣ ደቡብ ደግሞ የሆነ ነገር ሲደረግ እኔ እንደዚህ በመሆኔ ብሎ የብሔር ካርድ የሚመዝ ትንሽ አይደለም። እነዚህ በህብረተሰብ ደረጃ ልማታዊ አስተሳሰብ የበላይነት እንዳይዝ በህብረተሰብ ደረጃ የተሻለ የልማት መንገዶቻችን ጠርተው እንዳይወጡና የተሻለ ህብረተሰብ የማነሳሳት አቅም እንዳይኖራቸው እንቅፋት የሚሆኑ ችግሮች አሉ። ከውጭ ሰፊ ዘመቻ አለ። ከውስጥ ደግሞ ኪራይ ሰብሳቢ የሚባለው ኃይል በሃይማኖትና በብሔር መፈክሮች በብሔር ካባዎች እየተሸፈነ የህብረተሰቡን ልማታዊ አስተሳሰብ ለመስለብ ጥረት የሚያደርግበት ሁኔታ አለ። እነዚህ ሁለት ነገሮች ከኮሪያና ከታይዋን የሚለዩን መሆናቸው እንዳለ እንወስዳለን።